ምናልባት ስለ ሞሳላ ተካካሉ አንታንሳቸው የሞሳላን በደንብ ብናየው ደስ ይለኛል። ያው እንግዲህ ሊቨርፑል በክለቡ ታሪክ ትልልቅ ተጫዋቾች አልፏል። ከበፊቱ ከነ ቢል ሻንክሌ ብትነሳ ከዛ በኋላ ደግሞ ቦብ ፔስሊ ቢል ሻንክሌ ከዛ እንደውም የሻንክሌ መንፈስ አለ እስካሁን ይላሉ። ያው ትልቅ ለውጥ ስላመጣ ለቡድኑ ማለት ነው። ከዛ በኋላ እነ ኢያን ረሽ ከዛ ደግሞ እነ ኬኒ ዳግሊሽ እሱ ከዛም ደግሞ አሁን በቅርብ እነ ስቴቨን ጀራርድ ትልልቆቹ ላንሳለ ብዬ ነው። ከዛ በኋላ እንደው በጣም ዶሚኔት አድርጓል እየተባለ የሚነሳው ሞሳላ ነው። እንግዲህ ይሄ ሌጀንድ ኦልሞስት ሌጀንድ እኮ አንዳንዶቹ እንደውም ሁሉም ሀሳብ ይሰጣል የሚወደው የሚደግፈው ከአንፊልድ ሮድ ከውጪ ሀውልት ሁሉ መሰራት አለበት እየተባለ እየተነሳ ነው። ምክንያቱም ሊቨርፑል ለረዥም ዓመታት ከተኛበት ወይም ካንቀላፋበት በኋላ 2019 ላይ ሲነሳ ለዛ የአንበሳውን ድርሻ የተጫወተው ተጫዋች ስለሆነ በብዙዎቹ ዘንድ አይገባውም እየተባለ አይደለም። ይሄ ነው እንግዲህ ይሄ ሞሳላህ የምንለው ተጫዋች ነው። እንግዲህ ትናንትና እንዳነሳልን ቅድም በዜናው በቃኝ ዘንድሮ ሊቨርፑል ለቃለሁ ያለውበት ቀን ነው። እንግዲህ ይሄ ግብጽ ውስጥ ምንድነው ናግሪን ባሲዮን የሚባል ከተማ እንደተወለደ ነው የሚነገርለት ሞሳላ። ከዛ በኋላ በሀገሩ ተጫውቷል። ግን በአውሮፓ ከመጣ በኋላ መጀመሪያ ቀን ነው ባዘል አይደለ ባዘል ከተጨንደው ባዘል የባዘል ሊግ እዛ የነበረው ሊግ አንስቷል፣ ሻምፒዮን ሆኗል። ከዛ በኋላ ወደ ቼልሲን ያቀናው። ቼልሲ ግን ከመጣ በኋላ በመጀመሪያዎቹ ጋር ብዙም ብቃቱን አላሳየም። ከዛ በኋላም ወደ ፊዮረንቲና በውሰት ከዛ ሮማን በውሰት እንዲሰጥ ተደርጓል። ከዛ በኋላ ሮማ ግን ውሰቱ ጥሩ ስለነበር ቋሚ አድርጎ አጫውቶታል ወይም አስፈርሞታል። ከዛ ነው ከሮማ ነው በቀጥታ ወደ ሊቨርፑል የመጣው 2017 ማለት ቅድም 9 ዓመት ያለው ማለት በ9 ዓመት ውስጥ እንግዲህ ሞሳላ ከመጣ በኋላ ብዙ ጨዋታዎች ነው ማድረግ የቻለው 433 ጨዋታዎችን ማድረግ ይችላል። እንደውም አንዳንድ ጉዳቶች ያው ያጋጥሙታል እንጂ ባይሆን ኖሮ ከዚህ የሚበለጠ ጨዋታ ማድረግ ይችላል። 433 ጨዋታዎችን ማድረግ ቻለ። ከዛ ደግሞ 273 የጎል ተሳትፎ አድርጓል። ይሄ አሲስትና ግብ የምትለው ማለት ነው። ወይም ደግሞ ስትመነዝረው 255 ግብና 118 አሲስት ማድረግ ችሏል ሞሳላ ማለት ነው። ከዛ በኋላ ይሄንን ማድረግ ብቻ አይደለም። አንዳንዴ ሁለት ተጫዋቾች አሲስት ማድረገው ግብም ማስቆጥረው በዋንጫ ግን ሳይሳካላችሁ ታያለ። አሁን ለምሳሌ እነ ብሩኖ ፈርናንዴሽን ስታነሳ በብዙ መስፈርቶች እኮ በእንግሊዝ ፕሪሚየር ሊግ ድንቁ አማካኝ ተጫዋች ማለት ትችላለህ። ነገር ግን ይሄ በፕሪሚየር ሊግ ወይም በሻምፒዮንስ ሊግ ግን ሲሳካለት አታይም። ሞሳላ ግን ከኮንትሪቢዩሽኑም በዘለለም በዋንጫዎቹም ተሳክቶለታል ነው የሚባለው። ለምሳሌ 2 ፕሪሚየር ሊግን አንስቷል 2019 እና አሁን ደግሞ ላስት ይር ላይ ማለት ማሳካት ችሏል። 2 ካራባኦ ካፕ፣ 1 ኤፍኤ ካፕ፣ 1 ኮሚኒቲ፣ 1 ሻምፒዮንስ ሊግ፣ 1 ሱፐር ካፕ የአውሮፓ የሻምፒዮንስ ሊግ እና የዩሮፓ ሊግ አሸናፊ እሱን ማሳካት ችሏል። አንድም የዓለም የክለቦች ዋንጫ ማሳካት ችሏል። ስለዚህ በግብም በአሲስትም ብቻ ሳይሆን በዋንጫም ያሸበረቀ ነው ማለት ነው። እና ሊቨርፑል ደግሞ እነዚህን ያሳካው ከረዥም ዓመታት በኋላ ስለነበረ ለዚህም ደግሞ ትልቁን የአንበሳውን ድርሻ የተወጣ ሞሳላ ስለሆነ እንደዚህ ትልቅ መነጋገሪያ የሆነው ማለት ነው። በግሉ ደግሞ ይሄ አሁን አንዳንዴ በክለብም ውጤታማ ሆነክ በግልህም ደግሞ ውጤታማ የማትሆንበትም ጊዜ አለ። አሁን ለምሳሌ አንዳንዴ ቁጥሮች ነሱ እንዴት ትላለህ? አሁን ለምሳሌ ፔፕ ጋርዲዮላ ብዙ ጊዜ ወርሃዊ ኮከብ አይሆንም፣ ግን በአመቱ መጨረሻ የአመቱ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆን ታያለ። ወይም ደግሞ አንዳንድ አሰልጣኞች በሆነ ጊዜ በአመት ውስጥ ባሉት 10 የውድድር ወራቶች ውስጥ 2 3 4 የወር ኮከብ ይሆኑና ግን በአመቱ መጨረሻ ኮከብ ሳይሆኑ ይገኛሉ። ለምሳሌ ዝም ብለህ ብታሳው ለምሳሌ አንዶኒ ኢራኦላ ወይም በርነማውዝ አሁን በሆነ ጊዜ ፐርፎርም ያደርጋል የወር ኮከብ። ለምሳሌ ኦገስት ላይ ኮከብ ነበር፣ አሁን ደግሞ ምናልባት ሜይ ላይ ኮከብ ሊሆን ይችላል። ነገር ግን ዋንጫ ስለማያነሳ በአመቱ መጨረሻ ኮከብ ላይሆን ይችላል። እንደዚህ ነገር ያጋጥማል። ሞሳላ ግን ብዙ ጊዜ እናሳክቶታል። ለምሳሌ 2 ጊዜ የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል በ9 ዓመታት ውስጥ ማለት ነው። 2 ጊዜ ደግሞ የፕሪሚየር ሊጉ ፕሌይ ሜከር። አንዳንድ ይገርም እንዲህ ሞሳላ አጥቂ አይደለ እንዲህ ትላለህ፣ ግን የፕሌይ ሜከር ሆኖ ያገለገለ ኳሶችን አሲስት ከማድረግ አንጻር ተመርጧል። 4 ጊዜ ደግሞ ብዙ ግብ በማስቆጠር የጎልደን ቡት የምትለውን አሸነፍ ችሏል። ስለዚህ በክለብም ደረጃ ያሸበረቀ በግሉም ደግሞ ያሸበረቀ ተጫዋች ነው ማለት እንችላለን ማለት ነው። የሚገርም ሞሳላ ደግሞ አንዳንድ ክለቦች ላይ ገዳይ ነው ትለዋል። አንዳንድ ክለቦችን ሲያገኝ የሚቀሉት ክለቦች አሉ። ኒውካስል እንደዛ ይባላል። እስካሁን በነበረው 9 ዓመታት 20 የግብ ተሳትፎ ኒውካስል ላይ አድርጓል። እንግዲህ በ9 ዓመታት ውስጥ 18 ጊዜ የመገናኘት እድል አላቸው ማለት ነው። ይሄ ኢኔ እንደ አዌይ ላይ ማለት ነው። አንዳንዴ ደግሞ ኤፍኤ ካፕ ወይም ካራባኦ ካፕ ላይ ልትገናኙ ይችላል። ኒውካስል ብዙ ጊዜ የሞሳላ በትር የደረሰ ክለብ ነው ይባላል 20። ከሱ በመቀጠል ደግሞ ማንቸስተር ዩናይትድ ነው 19 ጊዜ አሲስትና ግብ አስቆጥሮባቸዋል። ቀጥሎ 13 ደርሷል 14 ደርሷል በደርቢው ብቻ ማለት ነው። ስለ አሲስቶችን ስጨምር 19 ይደርሳል ማለት ነው። ከዛ ደግሞ ብራይተንና ዌስትሃም ቶተናም እነዚህ የመሳሰሉ ክለቦች ላይ ብዙ ጊዜ ሞሳላ እንትን ይላል ማለት ነው። ይሄ ምንድነው
ጀግኖ ታየዋለህ ማለት ነው ሞሳላ። ሌላኛው የሚገርመኝ ነገር ደግሞ ሞሳላ ምን ብሏል መሰለ አባባሎቹ አንዳንዴ በቃ ያስቀናዋል የሚናገራቸው ነገሮች። ያው ተጫዋቹ በእርግጥ ከክለቡ ጋር ብትጣላ ምንም ብታርክ ስትለቅ ነገሮችን ምንድነው አለሳልሰህ ወይም ደግሞ ጥሩ አድርገህ መልቀቅ ይመከራል ይባላል። ሞሳላ ምንድነው ያለው በሚቀጥለው መጀመሪያ ለምሳሌ ምን አለ መሰለ ይሄ ወኪሉ ሞሳላ በሚቀጥለው ውድድር አመት የት እንደሚጫወት አናቀም ብሏል። ይህ ምናልባት እኔ ይመስለኛል ትንሽ ዲፕሎማቲክ ያለችበት ጉዳይ ይመስለኛል። አሁን ሳያውቁ ቀርተዋል ብዬ አልገምትም። እኔ ግን ለሌሎቹም ክለቦች እድል ትሰጣለህ ማለት ለምሳሌ የሚቀጥለው አመት እኮ ሞሳላ የሚሄደው የአረብ ፕሮ ሊግ ነው ካልኩ የሳውዲ አረቢያ ሌሎቹ ተስፋ ልታስቆር ትችላለህ። አሁን ግን እድሉ ለመስጠት ያህል እንደዛ ብለዋል። ግን ብዙ የሚያደላ ወደ አረቡ ነው። አረቦቹም ደግሞ ትልቅ በጀት ነው የመደቡት። ለምንድን ነው መሰለ እንደዛ የሚያደርጉበት ዋናው ዓላማ አሁን ሞሳላ በአረቡ ዓለም ካሉ ተጫዋቾች በጣም ትልቅ ሱፐርስታር የምትለውን አሁን ባለበት ሁኔታ ስለዚህ የሳውዲ አረቢያ ሊግን በለው ሌሎቹም የአረብ ሊጎች የትልቁ ሌጀንድ የሚሉትን ወደ እነሱ ማምጣት ይፈልጋሉ እና ትልቁን እድል የተሰጠው ወደ ሳውዲ አረቢያ ሊግ ነው። ግን አልተወሰንም ብሏል። አንድ እሱን አስተያየት ሰጥቷል። ሌላኛው ደግሞ ጥሩ ነገር ምንድን ነው መሰለ አንዳንዴ ሌጀንዶችን ማክበር በሊቨርፑል የሚያየሁት ነገር ምንድን ነው አሁን እስከ 2027 ውል አለው። ነገር ግን አሁን በስምምነት ነው ውሉ ያለቀው። ውል ስላለቀ መቆየት አለብህ የሚል ጫና አልተደረገም። እዚህ ያደረገልህን ኮንትሪቢሽን ትኩረት ሰጠ። ዘንድሮ ደግሞ በፐርፎርማንስም ቀነስ ያለ ስለሆነ ምንድነው ኮምፕሮማይዝ አድርገህ እንደው ለሁለቱም ነው እድሉን የተለቀቀለት የሚል ሀሳብ አለ። ግን ምን አለ መሰለ መልቀቅ በጭራሽ ቀላል አይደለም ሀሳብ ሲሰጥ ማለት ነው። በህይወቴ ውስጥ ምርጡን ጊዜ ሰጥታችሁኛል ለሊቨርፑሊያንስ ማለት ነው አመሰግናለሁ የሚል ሀሳብ ሰጥቷል። እኔ አንዳንዴ በቴሌቪዥን ስታየው እውነቱን ነው ትላለህ። ለምሳሌ በአንፊልድ ሮድ እኮ ጨዋታ ሲጀመር ያለው ድባብ የተለየ ነው። እንደው አንዳንዴ ተጫዋቾቹ በቃ ተመስጠው እንባቸው ሲያቀር ሁሉ ታያለህ እና ይሄንን ነው ሞሳላ በፍጹም ቀላል አይደለም ስለቅ እና ለሰጣችሁኝ ጥሩ ጊዜ አመሰግናለሁ ብሏል። እውነቱን ነው። በፕሮፌሽናል ኬሪየሩ እኮ ሊቨርፑል ከመጣ በኋላ እሱ የሚያደገው ክለቡን የሚያሳደገው ማለት ነው። እሱም በዋንጫ ያሸበረቀው ሊቨርፑል ነው። ከዛ በፊት እንዳልኩ ቼልሲ ሲኖር በውሰት ተንገላቷል እንጂ ያሳካው ነገር አልነበረም። ስለዚህ አመሰግናለሁ የሚል ሰጥቷል። ሌላኛው ምን አለ መሰለ ደግሞ ትልቁ አባባሉ ሊቨርፑል የእግር ኳስ ክለብ ብቻ አይደለም። ከዛ በኋላ ምን አለ የፍቅር የስሜት ቤት ነው። ትልቅ ስሜት ያለው ቤት ነው። ታሪክ ነው አለ። ነፍስ ነው አለ። እንዲሁም ደግሞ ምን አለ ይህንን የዚህ ክለብ አባል ምን አይነት ስሜት እንዳለው ለመናገር የክለቡ አባል ስትሆኑ ነው የሚገባችሁ እንጂ እንደ ሌላ ሰው ስትሆኑ ይሄንን ስነግራችሁ ብዙም ላይገባችሁ ይችላል። ሌላ ሰው ማስረዳት እጅግ ከባድ ነው ብሏል ተናግሯል። እውነቱን ነው። እኛ እንኳን እንዳልኩ ነው ኳስን ስንመለከት ውጭ ሆነን እንኳን በጣም ፊል ታደርገዋለህ። እዛ ደግሞ ስትኖርበት በየቀኑ ደግሞ ስትኖርበት ምን ያህል ጠንካራ ክለብ እንደሆነ መረዳት ትችላለህ ማለት ነው። ስለዚህ ሲያጠቃልል ምናምን ይህ ክለብ ሁል ጊዜም ቤቴ ነው ለእኔም ብቻ ማለት ለቤተሰቦቼም ቤቴ ነው እና እዚህ መሆን በጣም ትልቅ ነገር ነው የሚል አስተያየት ሰጥተዋል ማለት ነው ከሞላ ጎደል። ሌላኛው የመጨረሻው ደግሞ እዚሁ የተገናኘው ላይ አንድ ነገር ሳነሳ የሚገርመኝ 2019 ታስታውስ ነው ሻምፒዮንስ ሊግን ማሸነፍ ችለዋል አይደለ? ቶተናምን አይደለ በፍጻሜው አሸንፈው እና እዛ ቡድን ውስጥ ከነበሩ ተጫዋቾች ኦልሞስት 2-3 ቀሩ። የሚገርም ለምሳሌ በረኛው አሊሰን ቤከር ነበር ሰው አለ አሁንም ድረስ። ተከላካይ ላይ ግን ለምሳሌ አርኖልድ ነበር ወደ ሪያል ማድሪድ ሄደዋል። ሌላኛው ማቲፕ ነበር እሱ ያው የለም ከሊቨርፑል ለቋል። ቫንዳይክና ሮበርትሰን አሉ አሁንም። ያው ሮበርትሰን ኦልሞስት ቤንች ነው ግን ክለብ ውስጥ አለ። መሀል ላይ ያሉት ግን በሙሉ ወጥተዋል። መሀል ላይ ዊናልደም ነበር ታስታውሳለህ። ፋቢኒዮ በጣም ጠንካራው ተከላካይ አማካይ፣ እንዲሁም ደግሞ ሄንደርሰን ነበር። አሁን ሄንደርሰን ወጥቷል። ሶስቱም ለቀዋል። በብሬንትፎርድ እዛ የተጫወተ ካልተሳትኩኝ። ሌላኛው ደግሞ በአጥቂ ላይ ያሉትም አሁንም ሁሉም ወጡ ማለት ነው። ፊርሚኒሆ፣ ማኔና ሳላህ ነበሩ። ስለዚህ አሁን ከ11 ቤስት 11 ውስጥ የቀሩት 3 ናቸው አሊሰን ቫንዳይክና ሮበርትሰን። ስለዚህ አሁን ምንድነው የምትረዳው የሆነ ቀን ይሄ ያሸበረቀው ቲም ቀስ እያለ በብቃትም ይሆን ወይም ደግሞ ሌላ ክለብ በሚል ወይም ደግሞ በጡረታ የሚሆን እየለቀቀ ይሄዳል ማለት ነው። ይህን ሳይት እንደ ትዝላለኝ ነው 3ቱ ብቻ ቀርተዋል ነው። ይሄ ነው እንግዲህ ከሞላ ጎደል ያው አሁን ስለ ሞሳላ እየተነገረ ስለነበረ ትልቁ ወሬ ይሄ ነው ማለት ነው።